አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና ናችሁ ያላችሁ? አልሐምዱሊላህ ከእኔ ጋር ሁሉ ሰላም ነው። ዛሬ ሳሎና ዲያር እንሰራለን። በጣም እየፈጠንኩኝ ነው የማወራው። በነገራችን ላይ እዚህ ጋር ሽንኩርት አባልቼ የተፈጨ ቲማቲም 2 ፍሬ እና ኮታ። ያው በነገራችን ላይ የምሰራው በጣም ፈጣን የሳሎና ዲያር አሰራር ነው ያሳያችሁ። ወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በጣም ቀላል ነው፣ በጣም ፈጣን ነው፣ በጣም የሚጣፍጠው ሞክሩት። እውነት የምላችሁ እንደዚህ ተጨንቃችሁ የሰራችሁበት ምግብ እንደውም ጣዕሙ አይመጣም። ይሄ ይኸው እጅ ነው የሚያስቆርጥነው። ዶሮና ድንቹን በግል ነው የቀቀልኩት ማለት ነው። በደንብ አጥቤ ቀቅዬዋለሁ። ትንሽ ኩርኩም አድርጌ ባህራት እንግዲህ ሁል ጊዜ እንደምነግራችሁ ቤታችሁ ያፈራቸውን ቅመሞች ሁሉ በትንንሽ አድርጉት። ምክንያቱም ለምትሰሩት ምግብ ለየት ያለ ጣዕም ይሰጠዋል ማለት ነው። እዚህ ጋር እንደምታዩት ችክን በተር እየሰራሁ ነው። ለአንድ ሰው ነው። ምክንያቱም ሳሎን እንደማይበላ ደግሞ ሌላ በየሰው ምርጫ ነው። ታውቃላችሁ እንግዲህ ነው የሚሰራው ሰሩትና እና በጣም እንጣፍጥ ነው። ሞክሩት ልጆች እላችኋለሁ። በጣም በዚህ አጋጣሚ ልጆች አበረታቱን ጋይስ። በጣም በከባድ ሁኔታ ውስጥ ሆኜ በአንድ እጄ እየሰራው በአንድ እጄ ነው የምቀርጸው። ስልክ ማስቀመጥበት ቦታ የለም ማለት ነው። ብቻ ትንሽ ምቾት የለውም እና ወዶቼ በስተመጨረሻም ይሄንን የመሰለ